ኮዲ ጋክፖ የኛው ጉድ አሬ ተጫዋች ጤነኛ አይደለም። ኔዘርላንድ ኤኬኤ ሊቨርፑል ስዊድን ላይ ተጸዳዳችባት ነው ምልማን አረላ ይሄው ዌስታም የፈለከውን ቁረጥ ይሄው ወይ ወቀጧት እንዴ አናታናቷን ማንዬ ሐሳብ ቀይረናል። እንግዲህ የሰው ልጅ እስካልሞ ድረስ የመቀየር መብት አለው ሐሳቡ። ምን አይነት ቡድን ናቸው እነዚህ ሲድን ወቀጧት እንዴ ይውላችሁ ዮኬሬሽንና አይዛክን ያዘችው ስዊድንን ማለት ነው። ብርቱካናማዎቹ ምንም መራራት የሚባል ነገር አላሳዩአትም እንዴ አናታናቷን ማንዬ ፌንት እኮ ነው ያበሏት 5-1 እንዴ እኮ ስዊድን ባለፈው ሁሉ ጎል ስታስቆጥር በቃ እቺ ቲም ከባድ ነች አስፈሪነሽ ምናምን ብዬ ነበር። አንተ ብርቱካናማዎቹ ሌላ ሌቭል ላይ ገብቷሉ። ጋክፖ ምን አይነት ተጫዋች ነው? ምንድነው የሚሰራው እንዴ? ለሱ ለብቻው ቪዲዮ ሰራለታል የሚረኝ ነው የምላችሁ። ቀጣይ ጠብቁኝ፣ ቪዲዮ የሱ ነው የሚሆነው በእርግጠኝነት ነው የምነግራችሁ። ማን ሌላ ሌቭል ላይ ነው ያለው እሱ። ከዛ በተጨማሪ ማለት ነው እዚህ ቡድን ላይ ሰመርቬል እንኳን ተቀይሮ ገብቶ ምን አይነት ልዩነት ፈጣሪ ተጫዋች እንደሆነ እያያችሁት ነው። ምን አይነት ማለት ነው እንዴት ጽድት ያለ ብርቱካናማዎቹን እየተመለከተን ነው በዚህ ዓለም ዋንጫ። ማንዬ 5-1 በፍጹም ልትጠብቁትም ልታስቡትም የማትችሉ ጨዋታ ነው። ምክንያቱም እነዚህ ቲሞች ቢያንስ ሊፎካከሩ ይችላሉ በአሪፍ ሁኔታ ብዬ የምጠብቃቸው አይነት ቡድኖች ነበሩ። ኤላንጋ ማለት ነው ተግሮ ገብቶ ቡድኑን ለማነቃቃት የቻለውና አክል ሞከረ፣ ግን አልሆነም። በጣም አሪፍ ነበረ ከስዊድን በኩል ኤላንጋ ነው በቃ ጥቃስ በትው ይልጣክስ የምችለው። ከዛ ውጪ ግን ስዊድን አሁንም ባይሳካላት እንኳን ጥሩ ሶስተኛም ሁለተኛውን የማለፍ ቻንስ አላት። ለማንኛውም ግን ዛሬ ሆላንድ ኔዘርላንድ ኤኬኤ ሊቨርፑል ስዊድን ላይ ተጸዳዳችባት ነው ምልማን አረላ ስዊድን የድሮቹ የአሁኖቹ አፍሪካ ሀገሮች በደንብ ይከላከላሉ። እነሱ የድሮቹ አፍሪካ ሀገሮች የመሰለች ይማን 5-1 ባለፈው ቱኒዚያን 5 አግብቼ ጎል ዲፈረንስ አመቻቻለሁ በቃ ላልፍ ነው እንዳለ አስተፋቻት ማለት እንዳለ ያገባችው ኢሳቅ የሊቨርፑል ጀለሶቹን አሲስት ማድረግ ይመቸዋል። ገባር ለጋክፖ አንድ ጎል ገጨው ስለሚያሳዝን ጋክፖ ይችላል እንዴ? ቆይ እኔ የምላችሁ ግን አርኒ ስሎት ነው ለሱም አርኒ ስሎት ነው እንጂ ጋክፖ ይችላል ወይን በል ተረዳኝ አይደል? እንደዛ እንዳስብ መሰለኝ እንዴ። ብራያን ቦቢ የሚባለው ፈርስት ሃፍ ማን የሰንደርላንዱ ምን አይነት የጥርብ ድንጋይ ነው በእናትህ አይንቀሳቀስም ነው የምልህ። ገባህ አይደለ? ከዛ ኋላ ሰመርቪል የምትባለው ራሱ ያገባችሁ ጎል 5ኛው ጎል ነው የምልህ። የኢላንጋ ጎልም አሪፍ ነው ምንም አይልም። ግን ኔዘርላንድ ዘንድሮ አሪፍ ናት ትሻላለች። ባለፈው አስከፍታን ነበረ። አሁን ግን ስዊድንን ገደህላሪ ያለችበት መንገድ ያበደ ነው ማለት ነው። አሁን ከጃፓን እና ከስዊድን ማን ነው የሚያልፈው የሚለውን ነገር ነው ማወቅ ያለብን። ምክንያቱም ኔዘርላንድ ቱኒዚያን ደግባ ታንቀባራታለች። ማታ ደግሞ ያበደ ጨዋታ አለ 5 ሰዓት ላይ አይቨር ኮስት ከጀርመኒ። የዚህ ግሩፕ ቶፕ ማን እንደሚያደርግ ነው የምናይበት ነው የምልህ። ማንም እንዳያመልጠው ይሄ ጨዋታ። አይቨር ኮስት ከሁሉም አፍሪካ ሀገሮች አይቨር ኮስት ትበልጣለች። ይሄው ዌስታም የፈለከውን ቁረጥ ይሄው ወይ አካውንት ላክሽ የፈጠነ 100 ሚሊዮን አስተላልፋለሁ። አሁን የፈጠነ ሲቢ ላክ ንግድ ባንክ የፈጠነ እንዲህ ሰመርቪል ያገባው ጎል ይምጣ። በቃ ጨርሻለሁ። የፈጠነ አምጡልኝ ብያለሁ። ዮኬሬሽንና ይሳቅ ማለት አቤና ከቤ ያላየው እንዳይመስል ሁለት ቀልደኛ እዚህ ማንም ቱኒዚያ ላይ ማን ባገባይ ወንድ ኮንክ አባቴ ኔዘርላንድ ላይ ወንድ ኮንክ። ምን አይነት ቡድን ናቸው እነዚህ ሲድን? እንዴት ነው አንድ ቪክተር ዮኬሬስ ላይ ብቻ ተመርኩዘው እንዴት ነው የሚቻለው? ቪክተር ዮኬሬስ አግብቶም አሲስት አድርጎም አይሆንም። ፈርስት ሃፍ ላይ ምን የመሰለ አሲስት መሆን የሚችል ኳስ ሰጣቸው አይጠቀሙም፣ አልሆነም። ያኛው ምንም ይሄ አሌክሳንደር ኢሳቅ የሚባል የሊቨርፑል ታካሚ ራሱ ምንም የለም። ደኛ አጥቂያችንን ጉልበቱን አትበዝብዙብን። ስዊድን ካልቻላችሁ በጊዜ ተሰናበቱ። ጋዴሚት ኔዘርላንድ ዛሬ በጣም የሚገርም እኔ የመጀመሪያ ጨዋታ ላይ ጀጅ አላረኳቸውም ነበረ። ከምሬ ነው የምላችሁ አቻ ሲወጡ ዛሬ ዋቴ ፐርፎርማንስ እንደ ጎላቸው 5 ስታር ፐርፎርማንስ። ሚኮስፐርስ ሐሳባችንን ቀይረናል። 70 ነበር ብለን የነበርነ ቪዲዮዋን በደም ኮፒ ሊንክ አድርጉልኝ። 70 ነበር ብለን የነበርነ 110 አድርገናል። የምሬን ነው። ማንም ወጄ ላይ እየተነሳ 100 ሚሊዮን እየተባለ አይደል? ጋክፖ ነው ቆየው ሬቱ ነው። በምን አይነት ስሪንጋ አርነ ስሎት ቂጦ እንደወጋው ያለፈው አመት አላቅም። አገሩ ላይ አውሬ ይብላል። 70 አስበን ነበርነ። የሰው ልጅ እንግዲህ እስካልሞተ ድረስ ሐሳቡን የመቃየር መብት አለው። 105 አድርገናል። እንዴ አንተ ስለሆነ ነው 5ቷንም በእውነት የምሬ ነው። አልሸጠውም ቢቆስበር የምር
ሐሳብ ቀይረናል። እንግዲህ የሰው ልጅ እስካልሞተ ድረስ የመቀየር መብት አለው ሐሳቡ። ፓፓ ኔዘርላንድ በስመ አብ ስዊድንን ኔዘርላንድ ማለት ነው እንዳልነበረች ነው ያደረገቻት። ተመልከቱ 5-1 ልብ ነው ያደረገቻት። ከመሬ ነው ብላችሁ ኧረ በስመ አብ። አሁን ስለዚህ ተጫዋች ማውራት ያለብን ሰዓት ይመስለኛል። ኮዲ ጋክፖ የኛው ጉድ። ኧረ ተጫዋች ጤነኛ አይደለም። 2 ጎል 1 አሲስት። ኧረ በስመ አብ ዛሬ ልዩ ነበር ለሀገሩ ሲሆን ወይኔ ከመሬ ነው የምላችሁ። ለማንኛውም አይነካም። ሲጀመር እኮ ልምድ ያለው ተጫዋች መሸጥ የለበትም። እኔ ሲጀመርም ፋሚሊ አናያል አይደለም። ምናልባት 1 አመት ተሰጥቶት ባንዶኒ ኢራውላ ስር ብናየው ባይኔ ፋሚሊ። እስቲ ለማንኛውም ወደ ጨዋታው ስንመለስ የኔዘርላንድ እጅግ በጣም የበላይነት የታየበት ጨዋታ ነበር ማለት ነው። ብራያን ይሄ የሰንደርላንድ አጥቂ ኧረ በለው 2 ጎል ያስቆጠረው ስላይድ ምናምን ይመቸው ይችላል። ባሰማ ባይዜ ማለት ነው። ካውንተራቸው ራሱ እንዴት አባቱ ያበደ ነበር ዛሬ። ኔዘርላንዶች ልዩ ነበሩ። ኧረ በስመ አብ ሰመርቪላሱ ክሬሴንሲዮን ሰመርቪል ያስቆጠረው ጓል እንዴት አባቱ ያበደ ነበር። የሚገርም ሹት ነበር እሱም የለቀቀበት። ከዛ ውጪ ያው ወደ ስዊድን ስንመለስ ስዊድኖች ትንሽ እንደ ቲም መዋሃድ የሚቀራቸው ይመስላል። እውነት ነው የምላችሁ። ኧረ ለማንኛውም ማለት ነው ያው አንድ ማስተዛኛውን ጎል ኢላንጋ ተቀይሮ ገብቶ ማስቆጠር ችሎ ነበር ማለት ነው። ያው እሱንም ጎል እንዲቆጠር አሲስት ያደረገለት የኛው ተጫዋች አሌክሳንደር ኢሳቅ ነው። ኢሳቅ ባይዞ አንድ ኳስ እሱ የተሳሳተውን ኳስ ነው ኮሊጋ ከሁለተኛውን ጎል ማስቆጠር የቻለው። ከዛ ውጪ በጨዋታው እጅግ በጣም አሪፍ ነበር። ኧረ ይሄ ኔዘርላንድ ግብ ጠባቂ ጥምም አለባቸው ስዊድን ላይ። ከመሬን ነው የምላችሁ። ኢሳቅና ጆክሬሽ የመቱት እነዛ የመኩራቸው ኳሶች ወደ ጎልነት ይቀየሩ ነበር። ይሄን ግብ ጠባቂ ግን አለማድነቃቸው በእውነት ነው የምላችሁ።